አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ። ውድ የሀገራችን ልጆች በያላችሁበት የአላህ ሰላምታ ይለያችሁ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። ለቤት ደግሞ አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ቴሌግራም እስከ መጨረሻው እንዴት እንደምንዳለት የቴሌግራም አካውንት አሳያችኋለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ የት እንዳለን ቴሌግራም ጋር እንዳለን ዝም ማለት ነው። ቴሌግራም እሄዳለሁ እኔ። እሺ ቴሌግራም ጋር እሄዳለሁ ይሄን አካውንት ለመደለት። እሺ ቴሌግራም ጋር ከሄድን በኋላ እዚች የሶስት ነጠብጣቡን አንድ ጊዜ እንነካታለን ማለት ነው። ከዛ ቴሌግራም ጋር ስንሄድ እዚህ ጋር ይሄን አካውንት እኔን መደለት ፈለኩ። ሴቲንግ እንገባለን። ሴቲንግ ከገባን በኋላ ወደ ታች ከሚመጡልን አማራጭ ዲሌት ለማድረግ ማለት ነው። ዲሌት ለማድረግ ያኔ አሁኑ ለመደለት ከፈለግ እዚህ ጋር እንገባና ቴሌግራም ላይ እንገባለን ማለት ነው። መጨረሻ ላይ ቴሌግራም ኤፍኪው የምትለው እሷን አንድ ጊዜ እንነካታለን። ከዛ እዚህ ጋር ቴሌግራም ከሚመጡልን ሴቲንጎች የት እንነካለን መሰላችሁ? ወዴት እናሸራተን ነው የታል አካውንት የሚላለ እዚህ ጋር ቆይብሮች ላድርግባት። እዚህ አካውንት የሚላለች ነጥብ ያደረግኩባት ማለት ነው። ከዛ ምን እናደርጋለን ማለት ነው ከነዚህ ጽሁፎች ከዛ የቱን እንነካለን? ይሄ አሁንም እችን ዲሌት ዩር ቴሌግራም አካውንት የሚለውን አንድ ጊዜ እንነካዋለን ማለት ነው። ይሄን አንድ ጊዜ እንነካዋለን ይሄን ጽሁፍ። እሺ ቴሌግራም አካውንት ከሚመጥልን ከነካ ነው በኋላ እዛ ደግሞ ዲአክቲቬሽን ከዚህ ከዲሌት ቀጥሎ እዚህ ይሄን ማለት ነው አጥፍቋይ ትናልኳት ሶሪ እችን በሰማያዊ ምልክት ዲአክቲቬሽን ፔጅ የሚለውን እሱን አንድ ጊዜ እንነካዋለን ለመደለት። ከዛ ወደዚህ ሲመጣልን እዚህ ጋር ስልክ ቁጥራችንን የምንደለታውን የስልክ ቁጥር እዚህ ጋር እንጽፋለን ማለት ነው። ጠብቁኝ እኔ ጽፋለሁ። አሁን ለምሳሌ እኔ የሳውዲ ስልክ ቁጥር ስለሆነ እንትን የምለው ቆይዴጋ እዚህ ጋር ጽፋለሁ። ይታለ እዚህ ጋር ጽፋለሁ 0966 ብዬ 0966 ከዛ ቆይ ስልክ ቁጥር ላምጣ። አሁን ስልክ ቁጥራችን እናስገባለን የምንደለተውን ስልክ ቁጥር ማለት ነው። ኦኬ ከዛ ምን እንዳልን ኔክስት እንላለን። እሺ በቴሌግራም አሁን ኮድ ተልኮልኛል። ወደ ቴሌግራም ልግባና እዚህ ጋር ኮዱን እንጽፋለን። ኢንኮሬክት ይላል ደግሞ ከዛ እንደዚህ ካለን በኋላ አሁን እዚህ ጋር ለምንድን ነው የምትደልትልናል? እንግዲህ እናንተ ማለት ምክንያታችሁን ትጽፋላችሁ። ለምሳሌ እኔ እዚህ ጋር ይሁን አይ ዋንት ዲሌት ብየዋለሁ። እናንተ ደግሞ መጻፍ ካልፈለጋችሁ ግዴታ ያለባችሁ እዚህ ጋር ዲሌት ማይ አካውንት ትላላችሁ ማለት ነው። እዚህ ጋር ከዛ ለምሳሌ እንደዚህ ሲመጣላችሁ የስ ዲሌት ማይ አካውንት ከዲሌታችሁ ግን ሁሉም ፋይዳችሁ ይጻፋል። ፎቶግራፍ ምናምን ከሁሉም ማለት ነው። ዝጋኔ አሁን ዲሌት አካውንት ስለዋለሁ ስለዋለሁ በቃ ድለት ነው። ማሰላማ